ሰውን ያዳንክ እጅግ ደግና ርኅሩህ ጌታ አምላክ ሆይ በመንበር ታቦት ፊት በትሕትና ጎንብሼ ወደሚገኘው ወደኔ ተመልከት። ያንተ መሆንን ፈልጌ መጥቻለሁና የምሕረት እጅህን ዘርግተህ ልጄ ብለህ ተቀበለኝ። ከበደሌ ክፋትና ከሰውነቴ ጥፋት የተነሳ አትጠየፈኝ፣ ለዘላለሙም ያንተ መሆንን ስጠኝ። ያንተ ስሆን መሰረቴ ይጸናል፣ ዓለምና ዲያብሎስ ያናውጹኝ ዘንድ አይችሉምና ሸክሜን አውርደህ ተቀበለኝ። ጌታ ሆይ እስከ ዛሬ ኑሮዬ በውሸት የተሞላ ለማስመሰል የሚመላለስበት ውስጤ አድፎ ላይ ብቻ የጸዳበት የህሊና ሰላም የተገፎ በከንፈሬ ብቻ ደስታ የሚገለጥበት የእርካታ ጥማት የሚያንገበግበኝ ነበርኩ። አሁን ግን ከለመለመው መስክ ከእረፍትም ስፍራ እንደምታውለኝ አምኜ ለጥማቴ እርካታ የሆነውን የቃልህን በረከት ለማግኘት መጥቻለሁ። ዓለም ይቅርታህንና አባትነትህን አላወቀም። እኔ ግን ምሕረትህን አስቤ በቤትህ መጥቻለሁና እንደ ጠፋው ልጅህ በቤትህ ተቀበለኝ። ጌታ ሆይ ለጠፉት ወገኖች ለከዳተኞችም ርቀውም ላሉት የምሕረት ድምፅህን ከዚህ መንበር አሰማ። በችግርና በረሃብ እንዳይሞቱ በዲያብሎስ አስራትም እንዳይወድቁ ፈጥነው ወደ አንተ ወደ አባታቸው ቤት መጥተው በረከትን እንዲያገኙ አድርጋቸው። በአንድ እረኛ ስር የሚተዳደር መንጋ ብቻ እንደሆን ዘንድ ሀብተ ወልድና ስመ ክርስትናን ያለንን ሁሉ ወደ ሃይማኖት ከተማ አግባን። በጨለማ ሕይወት ላሉ ሁሉ ወደ እውነተኛው ብርሃን ይመጡ ዘንድ አድርጋቸው። ጌታ ሆይ መንፈሳዊ ማንነቷ የተረጋገጠ ነፃነትን ለቤተ ክርስቲያን ስጥ። በሟርት በጥንቆላ በኑፋቄ በዘረኝነት የተያዙትን የኤልዛቤል ልጆችን አስወግደህ ንጹሕ የሰርግ ቤትም አድርጋት። ሚስኪን የምሆን እኔ ልጅህ በቤት መጥቼ የኑሮዬን ውጣ ውረድ መጎዳቴንና የመከራዬን ብዛት ይደረግልኝም ዘንድ የሚገባኝን ሁሉ ስጠይቅና ስነግርህ ሩህሩህ አባቴ ፈጥነ ስማኝ። በዚህም ዕለት በሚደርሱ ጸሎቶች ቡራኬ ማህሌትና ቅዳሴ ሁሉ እኔን ባሪያህን አስበኝ፣ ይቅርታም ፈጥኖ ይደረግልኝ። በመቅደስ መታ የውስጥ ብሶቷንና ንፋቄቷን በእንባ በገለጠች ጊዜ ሐናን እንደተመለከትክ ተመልከተኝ። ኃጢአቷን አስቦ በእንባዋ እግርህን እንዳጠበችው ዘማዋ ሴት ሁለንተናዋን በሰጠች ጊዜ አብልጣ ሰጠችኝ ብለህ እንደመሰከርክላት መበለት እኔን ባሪያን ተመልክተኝ። ደጅ ጥናቴንና በፊት መቅረቤን እንደ ዋጋ አድርገህ ተቀበለኝ። ከቤት በረከትን ጠግቤ ነቀፌታ የተወገደልኝ ብዬ እንድመሰክር አብቃኝ። በወላዲተ አምላክ ልመናና ጸሎት አሜን።